በጣም ነው የምታምሩት። በጣም አመሰግናለሁ። በጣም ደስ ብሎኛል እና በደስታ የተነሳ ላለቅስ ብዬ እንደምንም ያዝ አደረኩ። ዛሬ ማልቀስ የለብኝ አይቻልም ስለተባልኩኝ ያው ላለማልቀስ ሞክሬያለሁ፣ ተሳክቶልኛል። በጣም አመሰግናለሁኝ። በእውነት እግዚአብሔር ያክብርልኝ ሁላችሁንም። በጣም 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 አመሰግናለሁ። እንግዲህ እናቴ ጋር የነበረኝን ቆይታ ጨርሼ ወደዚህ ተመልሻለሁኝ። እናቴንም በጣም ነው ማመሰግናት። በዚህ አጋጣሚ በጣም ነው መወደሽ የኔ እናት። እንግዲህ ያው አስመስክረሻል ተብያለሁ። አልጋውን ሰብሬ ተመችቶኝ ደልቶኝ ተኝቼ በልቼ ጠጥቼ ታያለሽ። እግዚአብሔር ይመስገን። በጣም ነው ማመሰግናችሁ ሁላችሁንም። ጓደኞቼን ወዳችኋለሁ፣ አከብራችኋለሁ። ቴንክ ዩ። እናመሰግናለን። እሺ ሌሎቻችሁ የምትሉት ነገር ካለ አዩ ነገር በሏት። ታላቅ የኔ እናት። እሺ እኔ የምለው ሩትዬ እንኳን ለቤትሽ አበቃሽ። መግቢያ ላይም እየተናገርኩት ነበር። አንዲት ሴት ልጅ ከቤቷ ስትወጣ እመለስ ይሁን ምኖር ይሁን አልኖር ይሁን በሚል ሁኔታ ውስጥ ነው የምትሆነው ልጅ ስትወልድና መድኃኔዓለም ከልጅሽ ጋር ወደ ቤትሽ ስለመለሰሽ ክብሩ ለመድኃኔዓለም ይሁን እና በጣም አምሮብሻል። እውነትም እንደተባለው ለመላው ቤተሰቡ እግዚአብሔር አምላክ ይባርካችሁ። በጣም ደስ ይላል። በዚህ ሁኔታ እሷን ማግኘት በጣም ደስ ይላልና ሩታዬ እንኳን ደስ ያለሽ፣ እንኳን ለቤትሽ አበቃሽ። አሁን ደግሞ ማሚ እዛ ሆና ተንከባክባ እንትን ብላለች። አሁን ደግሞ የኛ ተራ ነው። እዚህ ደመቃ የጓደኞቻችን እንወጣለን። እሺ እኔ እናት አመሰግናለሁ። ላንቺ ወይስ ለሷ? ነገር ያለ ይመስለኛል። ይናገራል አይቀርለትም። እሺ እንግዲህ ሩታዬ በድጋሚ እንኳን ለቤትሽ አበቃሽ። በጣም ደስ ብሎኛል። እግዚአብሔር ይመስገን። መጀመሪያም ቅድምም ብየዋለሁ፣ አምሮብሻል፣ አስመስክረዋል ማዘር እና በጣም ደስ ይላል እና በቃ እየተንቀጠቀጥኩ ነው። ቤተሰብ እዚህ ጋር ልጅ አቅፍ ያለው እና ማለት ያው በደስታ ብዛት ማለት ነው እና ትንሽ አብርሽ ያው እዚህ ጋር አቅፌዋለሁ። አብርሽ ለኔ ትንሽ ነው፣ እንደገና የሱ ደግሞ ትንሹ እዚህ ጋር ይዣለሁ እና በደስታ እግዚአብሔርን እየተንቀጠቀጥኩ ነው እና በጣም ደስ ብሎኛል። ዛሬ ደስታ ቀን ነው። ወደዛ አሁን የቅድሙን ትተነዋል። በቃ ተዋል። እሺ ቤዚ ያልተናገርሽ እኔ ያልተናገርኩ እኮ ኧረ ተው እንጂ እሺ አይ አንቺ ተረጋጊ። እሺ አታውሪ። በቃ ይቅር፣ እሷ ይቅርና አንቺ ማለት የቀረ ነገር ካለ የቀረ ነገር የለም። ያው እንኳን እግዚአብሔር ለቤትሽ አበቃሽ። ያው እስካሁን ድረስ እናትሽ ጋር ነበርሽ። በጣም አምሮብሽ፣ በጣም ቆንጆዬ ሆነሽ እና የምር በቃ ቤተሰብ ጋር ሆኖ እንደዚህ ደስ የሚል ነገር ሲታይ ደስ ይላል። ወፍራ አምሮባት አራስነቷን ቆንጆ አድርጋ አሳልፋን የመጣችው። ከዛ በኋላ ያለውን ነገር ደግሞ እኛ ጓደኞቿ ከጎኗ ያልነበርን ሰዎች እዚህ ማርቲ እንዳለችው ጥሩ ጊዜ ያሳልፈን ትንሽ ነገሮችን እናሳልፋለን፣ እንከባከብሻለን ብለን እናስባለን። እግዚአብሔር ልጅሽን ያሳድግልሽ በሞገስ አሜን።